ይህንን መረጃ ሰኞ በሚካሄደው ምርጫ አሸንፎ ስልጣን ለሚይዘው አካል አድርሱልኝ። ያው ክልል ያሉ አስፓልቶች ጥርቅም አድርገው ተዘግተዋል። እንደምታዩት በ16 ጥይት ተበሳስተዋል። 16 ጥይቶች የአይሱዙ ላይ ተተኩሶበታል። ሹፌሮች ድምጹን እያሉ ይገኛሉ። ለብቻው ተጋፍጦ 6 ሚሊዮን ብር ያስመለሰው ይህ ጀግና ፖሊስ ወንበዴዎቹ መኪናውን ዘግተው የሰዎችን ንብረት በመዝረፍ ላይ በነበሩበት በዚያ ሰዓት አጠቃላይ ከ6 ሚሊዮን ብር በላይ በእጃቸው አስገብተው የገዢው ብልጽግና ፓርቲ የወረዳ ኃላፊ ተገደሉ። በአማራ ክልል ሰሜን ወሎ ዞን የአንጎት ወረዳ ብልጽግና ፓርቲ ጽህፈት ቤት ኃላፊ የነበሩት አቶ ተመስገን ያረጋል በተተኮሰባቸው ጥይት መገደላቸው ተሰምቷል። የወረዳው አስተዳደር ባወጣው መግለጫም የ40 ዓመቱ አመራር አቶ ተመስገን ከስራ ወደ ቤታቸው ሊገቡ ሲሉ በሰርጎ ገብ ታጣቂዎች መገደላቸውን አስታውቋል። እናንተ ስለ ጉዳዩም ትላላችሁ። ለተጨማሪ መረጃ ፎሎ ማድረጋችሁ እንዳዘነጉ። እጅግ አሳዛኝ መረጃ ከጎንደር ዩኒቨርሲቲ የተሰማ። ሁላችሁም ነፍስ ይማር እያላችሁ ኮሜንት ላይ አስቀምጡ። ትላንት ግንቦት 22 2018 ዓ.ም ጎንደር ዩኒቨርሲቲ ጤና ሳይንስ ካምፓስ ከምሽቱ 2 ሰዓት አካባቢ በየተማሪዎች ዲኤስቲቪ ውስጥ ኳስ እያዩ በነበሩ ተማሪዎች ላይ በተጣለ ቦምብ የተማሪዎች ህይወት ያለፈ ሲሆን ከ20 በላይ ተማሪዎች መቁሰላቸውና ሕክምና እየተደረገላቸው መሆኑን ምንጮች ገለጹልኝ ሲል አዩዝ ሀበሻ ዘግቧል። በዚህ የተነሳም ከጠዋት 12 ሰዓት በፊት መውጣት እንዲሁም ማታ ከ12 ሰዓት በኋላ ወደ ገቢው መግባት እንደማይቻል ምንጮቼ አስታውቀውኛል ብሏል። ለሞቱት ተማሪዎች ነፍስ ይማር እያልን የተጎዱ ተማሪዎችን በቶሎ እንዲያገግሙ እንመኛለን። ለተጨማሪ መረጃ ፎሎ ማድረጋችሁ እንዳዘነጉ። አማራ ክልል ያሉ አስፓልቶች ጥርቅም አድርገው ተዘግተዋል። እንደምታዩት አንድ ሰው ብቻ እግረኛ ነው የሚንቀሳቀስ ያለው። ስለዚህ የምርጫ ሂደቱ ይህን ይመስላል። አማራ ክልል ላይ ምርጫ አለ ብላችሁ እንዳትጠብቁ። ለብቻው ተጋፍጦ 6 ሚሊዮን ብር ያስመለሰው ይህ ጀግና ፖሊስ ወንበዴዎቹ መኪናውን ዘግተው የሰዎችን ንብረት በመዝረፍ ላይ በነበሩበት በዚያ ሰዓት አጠቃላይ ከ6 ሚሊዮን ብር በላይ በእጃቸው አስገብተው በነበረበት አስፈሪ ሰዓት ላይም ኮሚኒቲ ፖሊስ አባል የሆነው ረዳት ኢንስፔክተር ወግድ ንጹህ ዜጎች ሲንገላቱና ጥሪታቸውን ሲቀሙ ሲመለከት ለአፍታም አላንገራገረም። የኃይል እገዛ ሳይጠበቅበት የታጠቁትን ወንበዴዎችም ለብቻው ፊት ለፊት ተጋፍጧል። በዚህ ፍጹም ጀግንነት ውጊያም የዘራፊዎቹን ጉልበት መስበር የቻለው ይህ ፖሊስም በቡድኑ ላይ የማያወላውል እርምጃ በመውሰድ አንዱን የሰደፍ ክላሽ ጠመንጃ ከነ 20 ጥይቱን ማርኳል። ይህ ብቸኛ ሰው ቆራጥነት የዘረፋውን መስመር ሙሉ ለሙሉም አበላሽቶታል። በጀግናው ፖሊስ የተበተነው የዘራፊዎቹ ቡድን ለመከታተል የወረዳው ፖሊስና ሚሊሻዎችም አካባቢው ላይ ደርሰው አሰሳም አድርጓል። በክትትሉም ከህዝቡ ተዘርፎ የነበረ ሙሉ 6 ሚሊዮን ብር እና ዘራፊዎቹ ለምግብነት ይዞት የነበረ ብስኩትም ሳይቀር ተይዟል። ለዚህ ጀግና ፖሊስ ፍቅራችሁን ግለጹለት። ይህንን መረጃ ሰኞ በሚካሄደው ምርጫ አሸንፎ ስልጣን ለሚይዘው አካል አድርሱልኝ። ያው ገዢው ፓርቲ ብልጽግና የሚያሸንፍ ይመስለኛል። ባካችሁ እንዲው ስለሚሞተው ስለሚታገተው ህዝብ ስትሉ ካሊደሮ እስከ ጓጽዮን ያለውን የመንገድ ክፍል ላልተወሰነ ጊዜ በመዝጋት በንጹሃን ላይ የሚደርሰውን ግድያና እገታ አስቆሙልን። ህዝቡ በቃ ሌላ ምንም አይፈልግም። እንደሚታወቀው ኦነግ ሸኔ ከኤርትራ በረሃ ወደ መሃል ሀገር ከገባ በኋላ እየታገተና እየተገደለ ያለው ለፖለቲካ ምንም አይነት አስተዋጽኦ የሌለው ሹፌርና ንጹህ ዜጋ ብቻ ነው። ያለ ጧሪ ቀባሪ የቀሩ ደካማ ወላጆች፣ ያለ አሳዳጊ የቀሩ ልጆች አያሌ ናቸው። ወደ ቀያቸው ሄደው ጋብቻቸውን ሊፈጽሙ ሳምንት ሲቀራቸው በጉዞ ላይ ያሉ ቀቢጸ ተስፋ ሆነው የቀሩ ሙሽሮች እንኳን ቀላል የሚባሉ አይደሉም። አገራማን ብለው የወጡ ሹፌሮችና መንገደኞች ባልጠበቁትና ባላሰቡበት ሰዓት እንደወጡ ቀርተዋል። እነሱን ለማዳን ከሽፍታ ጋር የሚዋጉ የጸጥታ አካላትስ ለምን በዚህ አረመኔ ሽፍታ መስዋዕትነት ይከፍላሉ? ለምን ደማቸውስ እንደ ዘበት ይፈሳል? መሀል ሀገር የተቀመጠውን ህዝብ ተውት። እነዚህን ከሰው ያልተፈጠሩ አረመኔ ሽፍቶች በቃችሁ ሊላቸው ሲገባ ገና በራሱ ስላልደረሰበት ብቻ ገብሱን የማይመለከተው ላይ ተወጥሯል። እንግዲህ ያለፈው አልፏል። ከምርጫ በኋላ ግን ይህ ካሊደሮ እስከ ጓጽዮን ያለው የሞት መንገድ ተዘግቶና ጽሞና ተወስዶ መፍትሄ ሊፈለግ ይገባል። መንገዱ በመዘጋቱ የሚደርሰው ኪሳራ መቼስ ከሰው ልጅ ህይወት ጋር ሊነጻጸር አይችልም። እኔ እንግዲህ ከዚህ ምርጫ የምጠብቀው ይህንን ታሪካዊ ውሳኔ በመወሰን ለህዝብ ተቆርቋሪነቱን እንዲያረጋግጥ ብቻ ነው። ሌላው ነገር ቀስ ብሎ ይደርሳል። ከወደ ጋምቤላ ክልል ያልተጠበቀ ሰበር ዜና ተሰምቷል። በክልሉ የምትኖሩም ወደዛ ለመሄድ ያሰባችሁ ማዳምጡት አዲስ መመሪያ ተላልፏል። የጋምቤላ ክልል ፖሊስ ኮሚሽን ከዛሬ እሁድ ጀምሮ ለ3 ቀናት በክልሉ ምንም አይነት ተሽከርካሪ መንቀሳቀስ እንዳይችል እገዳ ጥሏል። እስከ ማክሰኞ በሚቆየው በዚህ እገዳ ማንኛውም የመንግስት፣ የግል፣ የንግድና የባጃጅ ተሽከርካሪዎች ሙሉ በሙሉ እንቅስቃሴያቸውን እንዲያቆሙ በጥብቅ ታዟል። መመሪያውን በሚጥሱ አካላት ላይ ጥብቅ ህጋዊ እርምጃ እንደሚወስድ የክልሉ ፖሊስ ኮሚሽን ዶሮ ካሩ ያስጠነቀቁ ሲሆን እንደ መብራት ኃይል፣ ቴሌኮምና አምቡላንስ ያሉ የድንገተኛ አገልግሎቶች ብቻ
በልዩ የይለፍ ወረቀት እንዲንቀሳቀሱ ተፈቅዷል። እገዳው ከሰኞ 7ኛው ጠቅላላ ምርጫ ዋዜማ ጋር የተያያዘ ቢሆንም ኮሚሽኑ ግን በመግለጫው የጠቀሰው ነገር የለም። ሐሳባችሁን በኮሜንት አጋሩኝ። ፎሎ በማድረግ ቤተሰቡ ነው። ሰበር መረጃ ለ3 ቀናት ትምህርት እንደማይኖር ተገልጿል። ከ7ኛው ሀገራዊ ምርጫ ጋር በተገናኘ ብሔራዊ ምርጫ ቦርድ በመጪው ሰኞ ማለትም ነገ ትምህርት ተቋማት ሙሉ ዝግ እንደሚሆኑ እንግዲህ ገልጾ እንደነበር ይታወቃል። ነገር ግን ይህ የምርጫ ቦርድ መግለጫ እንደተጠበቀ ሆኖ ማለት ነው በአዲስ አበባ ከተማ የሚገኙ ትምህርት ቤቶች ለ3 ቀናት ማለትም ሰኞ፣ ማክሰኞና ሮብ ትምህርት አለመኖሩ እንግዲህ ተማሪዎችም አሳውቀዋል። ታዲያ እንደ ዋና ምክንያት ደግሞ የተወሰደ ማለት ነው መምህራን በሚኖሩበት አካባቢ የምርጫ ታዛቢ ሆኖ ቢሰየሙ ማለት ነው ተማሪዎቻቸው ዘንድ እንግልት እንዳይፈጠር በማሰብ የተደረገ እንደሆነም ተገልጿል። በ16 ጥይት ተበሳስተዋል። 16 ጥይቶች ይህ አይሱዙ ላይ ተተኩሶበታል። ሹፌሮች ድምፁኑን እያሉ ይገኛሉ። ተመልከቱ። የጋቢናው መስተዋት ላይ የተለያዩ የመኪናው እንግዲህ አካላት ላይ በጥይት ተመተዋል። 16 ጥይቶች ነበሩ እንግዲህ ይህ አይሱዙ ላይ የተተኮሱት። ይህ አጋጣሚና ይህ ክስተት እንግዲህ የተፈጠረው ትላንት 21 2018 ነበረ። በኦሮሚያ ክልል በመተሃራና ወለንጭቲ መሃል 55 ተብሎ በሚጠራው አካባቢ ይህ አይሱዙ ላይ 16 ጥይቶች እንግዲህ ተተኩሰዋል። የምትመለከቱት አይሱዙ እንግዲህ በጥይት ተበሳስታለች። በዚህ አጋጣሚ ረዳቱ በጥይት ተመቶ ወደ ሕክምና እንደሄደ ተነግሯል። ሹፌሮች ድምጽ ሁኑን እያሉ ይገኛሉ። ይህን ቪዲዮ ሼር ሪፖስት አድርጉት። ሹፌሮች መፍትሄ ያተናል ድምጽ ሁኑን እያሉ ይገኛሉ። ይህ ቦታ በተለይ በመተሃራና ወለንጭቲ መሃል እንግዲህ ብዙ ጊዜ እንደዚህ አይነት ክስተቶች እንግዲህ ያጋጥማሉ። ይህን ቪዲዮ ሼር ሪፖስት አድርጉት። እንግዲህ በደንብ ትኩረት መደረግ ያለበት ቦታ ነው። በዚህ አጋጣሚና በዚህ ክስተት እንግዲህ ረዳቱ እንግዲህ በጥይት ተመቶ ወደ ሕክምና እንደሄደ ተነግሯል። ወደ 16 ጥይት ነው እንግዲህ የአይሱዙ ላይ የተመታ ወይም ደግሞ የተተኮሰው። ይህን ቪዲዮ ሼር ሪፖስት አድርጉት።